የፊልም አፍቃሪያን በዛሬው ቪዲዮአችን የ2021ን እጅግ አስገራሚና አስደማሚ ፊልም ሂልዴዝ የተባለውን ሙሉ ታሪክ ነው ይዤላችሁ የመጣሁት። ለመሆኑ ጠዋት ከእንቅልፋችሁ ስትነቁ ከሞተ የባላችሁ አስክሬን ጋር በካቴና ተቆልፋችሁ ብታገኙ ምን ታደርጋላችሁ? የማይሰራ ስልክ፣ የማይነሳ መኪናና እናንተን ለመግደል የሚፈልጉ ነፍሰ ገዳዮች ባሉበት ገለልተኛ ቤት ውስጥ እንዴትስ ትተርፋላችሁ? ይህንን ለማወቅ ቪዲዮውን እስከመጨረሻ ተከታተሉት። ፊልሙ የሚጀምረው ኤማ ከአንድ ቶም ከተባለ ሰው ጋር በሆቴል ክፍል ውስጥ ተገናኝተው መጠጥ ሲጠጡ እያሳየን ነው። ምንም እንኳን ጥልቅ የሆነ የጀርባ ታሪክ ባናይም ኤማ በጣም የተረበሸች ትመስላለች። ለቶምም ከዚህ በኋላ መገናኘት እንደሌለባቸውና ይህንን ከጋብቻ ውጭ የሚያደርጉትን የፍቅር ግንኙነት ማቆም እንዳለባት በቁርጠኝነት ትነግረዋለች። ቶምም ሊያግባባት ቢሞክርም እሷ ግን ፍቃደኛ አልሆነችም። ስትወጣም ግን ቶም በማግስቱ እንድታገኘው ይለምናታል። ኤማ ግን ማግስቱ የሰርጉ አንቨርሰሪ መሆኑን ገልጻ እምቢ ትለዋለች። በማግስቱ ኤማ ባሏ ማርክ የሚሰራበት ቢሮ ትሄዳለች። ከዚያም የባሏ ረዳት የአንቨርሰሪ በዓል አበባ በመስጠት የእንኳን አደረሳችሁ ምኞቱን ይገልጽላታል። ኤማም ወደ ማርክ ቢሮ ስትገባ ጠረጴዛው ላይ አንድ ሚስጥራዊ የፖሊስ ፋይል ታያለች። ይህ ፋይል ከዓመታት በፊት እሷ በቤት ውስጥ ዝርፊያ ሲፈጸምባት የተወጋችበትን ታሪክ የሚገልጽ ነበር። ኤማም ፋይሉን እያየች ሳለ ባሏ ማርክ ወደ ቢሮ ይገባል። ማርክ ትልቅ ስም ያለው የወንጀል ጠበቃ ሲሆን አሁን የያዘው ትልቁ ኬዝ ኤማን በወቅቱ ያጠቃትን ሰው የይቅርታ መብት ማሰረዝ ነው። ቀጥሎ ሁለቱ ወደ ሊፍት ሲገቡ የባሏ ሰራተኛ የሆነው ኤማ ስትማግጥበት የነበረው ቶም አብሯቸው ይገባል። እዚህ ጋርም ቶም ካለቃው ሚስት ጋር እንደተኛና ሁለቱ እንደማይተዋወቁ ይመስላሉ። በመቀጠል ማርክና ኤማ ለአንቨርሰሪ በዓል እራት ወደ አንድ ምግብ ቤት ያመራሉ። ማርክም እዚያ ላይ ለኤማ የአልማዝ አንገት ሐብል በስጦታ ይሰጣታል። ኤማም በበኩሏ የሱፐር ቦል ጨዋታ ትኬት ብትሰጠውም ማርክ ግን የዘንድሮ ቲም አይረባም በማለት ስጦታዋን በንቀት ይገፋዋል። በዚህ መሃልም በአቅራቢያቸው አንድ ወንድ ለሴት ጓደኛው የጋብቻ ጥያቄ ሲያቀርብ ያሉ። ኤማም ያንን ስታይ ከማርክ ጋር ደስተኛ የነበሩትን የድሮ ጊዜ በትዝታ ታስታውሳለች። ማርክም ሐብሉን አንገቷ ላይ ያስርላታል። እዚህ ጋርም በትዳር 11 ዓመት መቆየታቸውን እንረዳለን። ከራት በኋላ ማርክ የኤማን አይን በጨርቅ አስሮ አስገራሚ ሰርፕራይዝ ሊያደርጋት ይወስዳታል። የወሰዳትም በወጣትነታቸው ጊዜ ሄዱበት ወደ ነበረው በበረዶ ወደ ተከበበ ገለልተኛ የሐይቅ ዳርቻ ቤት ነው። እዚያም ሲደርሱ ኤማ ቤቱን መጎብኘት ትጀምራለች። በዚያም ፎቶግራፎቻቸው የሞሉበት ጨለማ ክፍል ታገኛለች። የድሮ ሙዚቃም ከፍታ ፈገግ እያለች ያለፈውን ጥሩ ጊዜ ታስታውሳለች። በመቀጠልም በደረጃው ላይ የተበታተኑትን የጽጌረዳ አበባ ቅጠሎች ተከትላ ወደ መኝታ ክፍል ስትሄድ ማርክ በሁለት የሻምፓኝ ብርጭቆዎች ይጠብቃት ነበር። ማርክም ላለፈው መጥፎ ባህሪው ይቅርታ ጠይቆ ትዳራቸውን ካሁን በኋላ ለማስተካከል እንደሚፈልግ ይነግራታል። በዚያም ምሽት አብረው ያድራሉ። ጠዋት ላይ ኤማ ከእንቅልፏ ስትነቃ ማርክ አልጋው ላይ አጠገቧ ተቀምጦ ታገኘዋለች። ነገር ግን የሚያስደነግጠው ነገር እጇ ከማርክ እጅ ጋር በካቴና ተቆልፏል። ኤማም ምን እየተፈጠረ እንደሆነ ለመጠየቅ ስትሞክር ማርክ በድንገት ሽጉጡን ራሱ ላይ ደግኖ ራሱን ያጠፋል። ኤማም በድንጋጤ ለእርዳታ ብትጮህም አካባቢው ገለልተኛ በመሆኑ የሚሰማት የለም። የስልኩንም መስመር ብትሞክረው የተቆረጠ ነው። በባሏ እጅ ላይ ያለውን ካቴና በሽጉጥ ሰብራ ለመውጣት ብትሞክርም በሽጉጥ ውስጥ ምንም ጥይት አልቀረም ነበር። ሌላ አማራጭ አጣቸው። ኤማም የማርክን አስክሬን እየጎተተች ወደ ልብስ ማስቀመጫው ክፍል ትሄዳለች። እዚያም የሰርግ ቀሚሷ ተሰቅሎ ታገኘዋለች። ቀሚሱን ፈቀቅ ስታደርገውም በጀርባው የብረት ካዝና አለ። አስክሬኑንም በቀላሉ ለመጎተት የሰርግ ቀሚሱን ከማርክ አስክሬን በታች ታነጥፈዋለች። ነገር ግን ወደ ታችኛው ወለል ለመውረድ ስትሞክር ከአስክሬኑ ጋር ተያይዛ በደረጃው ላይ ተንከባላ ትወድቃለች። ስልኳንም ፍለጋ ስትኳትን ስልኩ በአበባ ማስቀመጫዋ ውስጥ ተዘፍቆ ታገኘዋለች። ስታወጣው ግን ሙሉ በሙሉ ተበላሽቷል። ቀጥላም በኩሽና ውስጥ ያሉትን መሳቢያዎች ሁሉ ስትፈትሽ የመኪና ቁልፍ ታገኛለች። ኤማም የማርክን ከባድ አስክሬን እየጎተተች በከፍተኛ ሁኔታ እየታገለች ወደ መኪና ውስጥ ትገባለች። ነገር ግን መኪናውን ለማስነሳት ስትሞክር ማርክ የመኪናውን ነዳጅ በሙሉ ጨርሶ ስለነበር ሊነሳ አልቻለም። በዚህ ጊዜ በመኪና ውስጥ የሰርጋቸው ዘፈን ይጀምራል። በመቀጠልም የማርክ ድምጽ የተቀረጸበት መልእክት ይመጣል። ማርክ በመልእክቱ ኤማ ከቶም ጋር ያደረገችውን ክደት እንደደረሰበትና በፍጹምም ይቅር እንደማይላት እሷም ደስተኛ ህይወት እንድትኖር እንደማይፈቅድላት ይናገራል። ከዛ በኋላ ኤማም ፊቷ ላይ ያለውን ደም ለመታጠብ ወደ ቤት ትመለሳለች። ነገር ግን ማርክ ያሰረላትን የአንገት ሐብል ለማውለቅ ስትሞክር
ፈጽሞ ሀብሉን ማውለቅ እንደማትችል ትረዳለች። ይህም በጣም ያበሳጫታል። በመጨረሻም አንድ ሀሳብ መጥቶላት የብረት መቁረጫ መሳሪያ ለመፈለግ ወደ ምድር ቤት ትወርዳለች። ነገር ግን ማርክ መሳሪያዎቹን በሙሉ ከአካባቢው አጥፍቷቸዋል። ኤማ ማርክም ራሱ ከተለያዩ ሴቶች ጋር ይማግጥ እንደነበርና እሷ ራሱ ሸሚዙ ላይ የሊፕስቲክና የብልጭልጭ ምልክት አጥባ እንደምታውቅ እያስታወሰች ማርክን መሰሪ ስትል ትራገማለች። በከፍተኛ ድካም አስክሬን ወደ ላይ ጎትታ መሬት ላይ ትወድቃለች። በመቀጠልም ኤማ ወደ ድሮ ፎቶዎቹ ክፍል ተመልሳ ስትፈትሽ ከዓመታት በፊት ያጠቃትን ሰው ፎቶ ታገኛለች። እንዲሁም እኔን ክፈችኝ የሚል የድምጽ ማጫወቻ ታገኛለች። ስትከፍተውም ኤማ በወቅቱ በደረሰባት ጥቃት ዙሪያ ለፖሊስ የሰጠችው ቃለ መጠይቅ ነው። በጥቃቱ ወቅትም ሌባው በጀርባዋ ላይ እንደወጋት እሷ ግን በአይኑ ላይ ወቅታ እንዳሰናከለችው ትሰማለች። ይህም የድሮ ሰቅጣይ ትዝታ ስላስፈራት ማጫወቻውን ትሰባብረዋለች። ከዛ በኋላ ኤማ ወደ ሳሎን ስትመለስ በሩ ላይ ሰው እንዳለ ትረዳለች። ስትከፍተውም ቶም ነው። ቶምም የመጣው ከኤማ ስልክ አደጋ ላይ ነኝ እርዳኝ የሚል ተከታታይ የጽሑፍ መልእክት ደርሶት እንደሆነ ይነግራታል። ነገር ግን መልእክቱን የላከው ቀደም ብሎ ማርክ ነበር። ቶምም በተጨማሪ ኤፍቢአይ የማርክን ቢሮ እንደበረበረውና የማርክ ስራና ህይወት ሙሉ በሙሉ እየጠፋ እንደሆነ ይነግራታል። ኤማም ማርክ ለምን ራሱን ለመግደል እንደደፈረ አሁን ይገባታል። ማርክም እሷንና ቶምን ለማጥመድ ያዘጋጀው ሴራ መሆኑን ተረድታ ቶም በፍጥነት ፖሊስ እንዲጠራ ትነግረዋለች። ነገር ግን ቶም ስልኩን ለማምጣት ወደ መኪናው ሲወጣ አንድ ትልቅ መኪና ወደዚህ ገለልተኛ ቤት ሲመጣ ያሉ። ቶምም ነገሩ ስላጠራጠረው ኤማን በሩን ለማንም እንዳትከፍቺ ብሎ ሊያናግራቸው እሱ በውጭ ይቀራል። ከመኪናው የወረደው ሰውም ጂሚ ይባላል። እሱም የመጣው የፈነዳ የውሃ ቧንቧ ለመጠገን እንደሆነ ይናገራል። ቶምም የፈለገውን ያህል ከፍሎት እንዲሄድ ቢጠይቀውም በዚህ መሃልም ከመኪና ውስጥ ቦቢ የተባለ ሌላ ጨካኝ ሰው ይወጣል። ቦቢም ወዲያውኑ ቶምን በተደጋጋሚ ወቅቶ ይገለዋል። እነዚህ ሁለት ወንድማማቾችም ወደ ቤት ሲገቡ ኤማ የማርክን አስክሬን እየጎተተች በበረዶ ላይ ወደ ጀልባ ማቆሚያው ትሸሻለች። እዚያም የአስክሬኑን ክብደት ለመቀነስ ሲባል የማርክን እጅ በቢላዋ ቆርጣ ካቴናውን ከአስክሬኑ ትለያለች። ብዙም ሳይቆይ ጂሚና ቦቢ አስክሬኑን ያገኙታል። ነገር ግን ኤማ ከስራቸው ተደብቃለች። ኤማም የቦቢን ፊት ስታይ ከዓመታት በፊት ያጠቃት ያው ሌባ መሆኑን ትረዳለች። ከንግግራቸውም እንደምንረዳው ማርክ ከመሞቱ በፊት እነዚህ ሌቦች እዚህ ቤት ውስጥ አልማዝ ያለበት ካዝና እንዳለ ነግሮ የቀጠራቸው መሆኑን ነው። አሁን ማርክ ስለሞተ የካዝናውን ቁጥር የምታውቀው ኤማ ብቻ በመሆኗ እሷን ይፈልጓታል። ሌቦቹም ከሄዱ በኋላ ኤማ ከተደበቀችበት ወጥታ ሌላ እቅድ ታወጣለች። ጂሚ ካዝናውን አይቶ የጣት አሻራና የሚስጥር ቁጥር እንደሚያስፈልገው ለቦቢ ነግሯል። ቦቢም የማርክን አስክሬን ለማምጣት ይሄዳል። በዚህ መሃልም ኤማ የጀልባውን ነዳጅ በበረዶ ላይ እየጎተተች ወደ ጋራዥ ወስዳ ወደ መኪናው ለመቅዳት ትሞክራለች። ነገር ግን ድምጽ ስላሰማች ቦቢ ሊፈትሽ ይመጣል። ኤማም ከመኪናው ስር ትደበቃለች። ቦቢም እንዳትሸሽ የመኪናውን ጎማ በቢላዋ ይበሰዋል። ከዛ በኋላ ቦቢ ሳይጠረጥር ኤማ ከጋራዡ አምጣ ወደ ቤት ትገባለች። በዚህ መሃል ጂሚ አስክሬኑን ወደ ቤት እያመጣ ነው። ቦቢ ደግሞ ከኋላዋ እየተከተለ ነው። ኤማም በደረጃው መሃል ከታች ቦቢ ከላይ ጂሚ ባለበት ደረጃ ላይ አጣብቂኝ ውስጥ ትገባለች። ነገር ግን ብልሃተኛዋ ኤማ በመኪናው ቁልፍ የመኪናውን አላርም ስታበራ ሌቦቹ ተደናግጠው ወደ ጋራዥ ይሮጣሉ። ኤማም ያንን አጭር ጊዜ ተጠቅማ በቶም አስክሬን ላይ ተኝታ ታለቅሳለች። ከቤት ውጭም ቦቢ ለጂሚ ኤማን በህይወት እንደማይቷት ምክንያቱም ከ10 ዓመት በፊት ወደ ወህኒ የሰደደችው እሷ መሆኑን ይነግረዋል። ከዛም ወደ ቤት ተመልሰው ኤማን ማፈላለግ ይቀጥላሉ። ቦቢም ወደ ላይኛው ፎቅ ሲወጣ ኮርኒስ ላይ ድምጽ ይሰማል። እዚያም ሄዶ ሲፈትሽ ኤማ በድንገት አጥቅታው የመኪናውን ቁልፍ ትቀማዋለች። ጂሚም ወንድሙ ሲጠቃ ሰምቶ ሲመጣ ቦቢ ራሱን ስትወድቋል። ኤማም ጂሚንም በጎልፍ ክለብ መታ ክፍል ውስጥ ቆልፋበት ትወጣለች። መኪናውንም አስነስታ ለመሄድ ስትሞክር ግን ቦቢ ነክቶ ደርሶ ይዛታል። በዚህ መሃልም ኤማ ወደ 911 ደውላ ስልኩን ትጥለዋለች። ጂም ከክፍሉ ወጥቶ መጥቶ ቦቢ ፖሊስ ሳይመጣ እንዲሸሹ ቢለምነውም ቦቢ ግን እምቢ ብሎ ኤማን መጥቶ ራሷን እንድትስት ያደርጋታል። ከዛ በኋላ ኤማ ስትነቃ ራሷን እንደገና ከባሏ አስክሬን ጋር በካቴና ታስራ ታገኘዋለች። ቦቢም ካዝናውን ወደ እሷ አስጠግቶ የሚስጥር ቁጥሩን እንድትነግረው ይደበድባታል። ሊወጋት ሲልም ሩሩ የሆነው ጂሚ ቦቢን ለማስቆም የማርክን ሽጉጥ ይዞ ይደቅንበታል። ኤማም ካቴናውን ከፈቱላት ቁጥሩን እንደምትነግራቸው ትናገራለች። ጂሚም ካቴናውን ሲፈታላት ቁጥሩን ትሰጣቸዋለች። ካዝናውም ይከፈታል። ነገር ግን ውስጡ ባዶ ነው። በውስጡ የነበረው ማስታወሻ አልማዞቹ በሙሉ ተቀልጠው ኤማ አንገት ላይ ወዳለው ሀብል እንደተቀየሩ ይገልጻል። ቦቢም አልማዙን ለማግኘት የኤማን አንገት ለመቁረጥ ይነሳል። ጂሚ ግን ይህንን ይቃወማል። ቦቢም ጂሚን ገፍቶ ሽጉጡን ሊተኩስ ቢሞክርም ጥይት የለውም። በዚህ መሃልም በወንድማማቾቹ መካከል ከፍተኛ ፍልሚያ ይነሳል። ቦቢም ሳያስበው ጂሚን ሲገፋው ጂሚ የልብስ መስቂያ ብረት ላይ ተሰክቶ ወዲያውን ይሞታል። ቦቢም በድንጋጤ ሲቆም ኤማ ቢላዋ ይዛ ታጠቀዋለች። ቦቢም ሊገድላት ይዝታል። ነገር ግን ኤማ በከባድ መሳሪያ መታ
ትሸሻለች። አሁን ግን ቦቢ ከማርክ አስክሬን ጋር በካቴና ታስሯል። ከዛ በኋላ ቦቢ አስክሬኑን እየጎተተ በደረጃው ላይ ይወድቃል። ኤማም ወደ ጋራዥ ሄዳ መኪና ውስጥ ትገባለች። ቦቢም ተከትሏት ሲመጣ መኪናውን ወደ ኋላ ነድታ የጋራዡን ግድግዳ ሰብራ ከሌላ መኪና ጋር ትጋጫለች። ከዚያም ወደፊት ነድታ ቦቢን ትገጨዋለች። ነገር ግን መኪናው በበረዶ ላይ መንሸራተት ስላቃተው ጀልባ ማቆሚያው ላይ ይጋጫል። ቦቢ አሁንም በሕይወት አለ። በከፍተኛ ቁጣም ወደ መኪናው ሲመጣ ኤማ ውስጥ የለችም። ኤማም በበረዶ ላይ በጉልበቷ እየዳሃች ስትሸሽ ቦቢ ይደርስባታል። እዚያ ላይም ከባድ ፍልሚያ ያደርጋሉ። ኤማም ቦቢን በቢላዋ ተወጓለች። የቦቢ ከባድ አካልም መሬት ላይ ሲወድቅ በረዶ ተሰነጣጥቆ ሁለቱም ወደ ቅዝቃዜ ውሃ ውስጥ ይገባሉ። በውሃ ውስጥም እየታገሉ ሳለ ኤማ ቢላዋን ከቦቢ ትከሻ ላይ አውጥታ እሱን አሰናክላ ወደ ላይ ተዋኛለች። ቦቢም በአስክሬኑ ክብደት ምክንያት ይሰምጣል። ኤማም የበረዶን ሽፋን በቢላዋ ሰብራ ወደ ውጭ ትወጣለች። ከዛ በኋላ ኤማ በበረዶ ላይ ተኝታ የሰርግ ቀለበቷን አውልቃ ወደ ውሃ ውስጥ ስትጥለው በርቀት ደግሞ የፖሊስ ሳይረን ድምጽ እየቀረበ ሲመጣ እየሰማች እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል። ታሪኩን ከወደዳችሁት ላይክ ማድረግ እንዳትረሱ። እንዲሁም ሌሎች መሰል አስገራሚ የፊልም ታሪኮችን በአማርኛ ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።